Okay guys, welcome to Life of Dagun Trace ብላችሁ ተማሪዎች ስላላችሁ ዳግም ስክሪፕት ይታወቻችሁ ላይ I got all those names እና ላችሁ የፈለኩ ነገር today's video ከዚህ በፊት previously እንዳወራነው ማቃቸው ሞዴሎች እና እኔ የምጠቀማቸው ነገሮች ሼር አድርጋችኋለሁ ብዬ ነበረ ከዛው ምሳሌ ጊዜው ይኖራል እንግዲህ ከእግዚአብሔር ጋር ስቴፕ ባይ ስቴፕ እያለን ከ30 ደቂቃ እስከ 2 ሰዓት ባለው ውስጥ የሚያደርጉ ቪዲዮዎች 10 ፓርት ያላቸው ቪዲዮዎች ሰራላችኋለሁ ምትጠቀማቸው ምን ነገሮች ሼር አድርጋችኋለሁ ብዬ ነበር so today is going to be the first video the first part today is going to be that so መጀመሪያ ምንድነው የምናደርገው ምንድነው የሚጠቀማቸው ነገሮች ስናይ ከስማርት ሜል ኮንሰፕት ፕራይስ አክሽን ሲያደርግ ወዲዞ በተሰሱት ነገሮች እያንዳንዱን ነገር ከኒ ፊት ከሚያደርገው ሞዴሎች ጋር አድርጊ የምጠቀመውና እሱ ከናንተ ፐርስፔክቲቭ ላይ ያላችሁ ስፔሻሊ ጎልድ ላይ ያለው ፐርስፔክቲቭ ሼር ለማድረግ ሞክራለሁ because ጎልድ ላይ አብዛኛው ጊዜ በጣም ትልቅ ሚስቴክ አለ ማንኛውም ፕራይስ አክሽን እንደዚህ ፎሬክስ ላይ የሚሰራ doesn't mean like ይሰራ ማለት አይደለም የሆነ ነገር አላችሁ ብቻ እኔ የምጠቀማቸው እያንዳንዱ ምን ነገር ሼር ለማድረግ ነው so bear with me and I hope helpful እንደሚሆን ቪዲዮ እናንተም ደግሞ ኮሜንት ድሮፕ ታደርጉልኛላችሁ ሰብስክራይብ ላይክ ያላችሁ ነገር ሼር ታደርጉ ለሌላ ሰው ሼር በማድረግ የሚጠቅመው ከሆነ እንዲላሉት ከዛ at the end of the all those videos there is going to be giveaway is a giveaway ተሳተፋችሁ በኋላ ደግሞ ቻሌንጅ የራሴ የመጀመሪያው ይሆናል ማለት ቻሌንጁን እናንተ ታላችሁ is going to I'm going to make it or I'm going to make it that's it ምንም የምጨምረው ነገር የለኝም so I hope everyone understands this እና ወደ ገደለው need okay so በመጀመሪያ ደረጃ without price action ስንረዳ price action doesn't mean always like support resistance የሚሉን ኮንሰፕት ነው አብዛኞቻችን price action ሲባል ይመጣልና አይደል doesn't mean the price action ማለት support resistance ብቻ ማለት አይደለም like everyone like assumes price action ማለት support and resistance እንደሆነ ነው directly assume የሚያደርገው ማለት ነው so but today we're gonna make something useful so bear with me yeah so market በመጀመሪያ ደረጃ ስለነዚህ ነገር ስናወራ ማርኬቱ ወዲህ የሚንቀሳቀሱ ታውቃላችሁ ለፎሬክስ ብርንዲት እንደመጣ ነው እንደሱ ላውራችሁ አይደልና ማርኬት እኔ ሜን የሆነ ነገር ነው የሚሄደው ማርኬት በብለን መንገድ ይንቀሳቀሳል always እንደምናወራው ወይ አፕ ሄዳል ወይ ያ ማርኬት ዳውን ሄዳላ አፕ እና ዳውን በሚሄድበት ሰዓት ማርኬት ምን አለው ማለት ነው ሙቭመንት አለው ሙቭመንቱ ላይ ነው ዲፔንድ ሆኖ አንድ ሰው ኦኬ እንደዚህ ሆነ ይችላል እንደዚህ ነው እንደ መጀመሪያ ነገር ማወቅ ያለብን ምንድነው ማርኬት ዳይሬክሽን ኦኬ ይሄን እንደ ዳይሬክሽን ያዙ ዳይሬክሽን ካወቅን በኋላ ማርኬት ሁለት መንገድ ይላል በእነዚህ ሁለት መንገድ ውስጥ ደግሞ አንድ መንገድ አለ ብሮ አፕ ኤንድ ዳውን ይሰራ ፖሲቢሊቲ የሚያደርግበት እንትን አለ ኦኬ እነዚህ ሶስቱን ካያችሁ በኋላ this is just ማርኬቱ እንዴት እንደሚሄድ ዳይሬክሽን there is a direction market way up here way down here and the other thing we're gonna see is key levels አሁን ደግሞ ወደው እዚህ ጋር ደግሞ key levels ይኖራሉ እነዚህ ማርኬቶቹ ወደ ላይና ወርታች በሚሄዱ ጊዜ ምን አለን ብለናል ግዴታ ያን ደግሞ የሚያንቀሳቀሱት ምን ፈልጋለን key levels እንፈልጋለን fucking key levels እንፈልጋለን ይሄ key levels ነው and እዚህ ጋር ደግሞ in general እነዚህ ደግሞ ምን ልበልላችሁ እሺ ቴክስት ያ ዋ ኦኬ እሺ ኪ ሌቭልስ ምንድነው ኪ ሌቭልስ እንዳለ አርጋችሁ አስቡት እዚህ ኤሪያ ላይ እዚህ ጋርም ኪ ሌቭልስ አለ ኦኬ so እና ምንድነው ኪ ሌቭልሱ ደግሞ ምንድነው የሚያደርገው ማርኬቱን እንደምንነዚህ እንደምትዋቸው ዳይሬክሽን ነው የሚያንቀሳቅሰው ወይ አፕ ወስዷል ወይ ዳውን ያለበዛ ደግሞ በአንድ ኤሪያ ዞን ላይ ይዞት ኮንሶሊዴት እንዲያደርግ ያደርጋል አሁንም ደግሞ አሉ እኔ ማስረዳችሁ ዋና መላቸው ነገሮች ናቸው ማርኬቱ እንደዚህ ነው እንደዚህ አረድ when you come here I hope like ማንኛውም ሰው የሆነ ቤዚክ ነገር አው ትሬደር ሞድ ፍሌክስ ሆነ ቪዲዮ ሊምጣ ፒውር ጀማሪ ቢሆንስ ፕሪቪየስሊ የሆኑ ቪዲዮዎች ያለ ለጋማሉ ሌሎች ሰዎች ጋር ቪዲዮ ላይ የሚያገኛል ግን አሁን ላይ በሱ ጊዜያችሁ ማቀጠራፍ ነው so the main thing ነው ማለት ዳይሬክሽን ኪ ሌቨል ከዛ ደግሞ ማወቅ ያለባችሁ እንቀጥላለን so የመጀመሪያው ነገር ዳይሬክሽን ደግሞ ማርኬቱ አፕ ኦር ዳውን ሄዳል ወይ ደግሞ አንድ ቦታ ኮንሶሊዴት ያደርጋል እነዚህ ነገሮች ወደ ላይ እንዲሄድ ወርታች እንዲሄድ እዛው እንዲንቀሳቀስ የሚያደርጉ ፋክተሮች አሉ እነሱ እነማን ናቸው ፋንዳሜንታል እና ቴክኒካሊ ስንመጣ እነዚህ ኪ ሌቭሎች ናቸው
እዚህ ጋር ኪ ሌቭል ብዬ ሰየምኩት ማለት ነው። እነዚህ ደግሞ እንዴት እንደሆኑ ማስረዳችኋለሁ እና ማርኬቱ አፕ እና ሙቭ ዳውን ሲሄድ እነዚህ ፋንዳሜንታል እና ቴክኒካል ሙቭ ያደርጉታል። ይህን ለማንበብ ደግሞ ካንድልስቲክ እንጠቀማለን። ካንድልስቲክ ማለት ደግሞ ፕራይሱ የምናነብበት ከዚህ እንደ ሜዠርመንት ይሁ ማርኬቱ ፕራይሱን ከዚህ ኦልሞስት ከዚህኛው እስከዚህኛው ያለውን ሜዠር የምናደርግበት ሂደት ምን ይባላል? ይሄ በዚህ የሚቀመጥ ከሆነ ፕራይሱ በካንድልስቲክ የሚቀመጡ ለምን ሜዠር ለማድረግ እንዲመችል ለነሱ አናወራም። አሁን ምንድን ነው የማደርገው? የመጀመሪያው ነገር ዳይሬክሽን ወደ ላይ ወደታች ይሄዳል ወይ ኮንሶሊዴት ያደርጋል አለና ኪ ሌቭል ምንድን ነው? ማርኬቱን ሰፖርት የሚያደርገው እንዴት ነው? ሰፖርት እንዴት ነው? ሬዚስታንስ ሊሆን ይችላል። እንዴት ነው ያ ኪ ሌቭል ነው ማለት ነው። አንድ ማርኬት ለምሳሌ የሆነ ኤሪያ ላይ ጀመረን በል የሆነ እዚህ ጋር ፑሽ አደረገ የሆነ ማርኬት መጣ ከዛ ፑሽ አደረገ ላውንች ተደረገ የሆነ ማርኬት በል ከዛ ተመልሶ መጣ እንደገና ፑሽ አደረገ ተመልሶ መጣ ፑሽ አደረገ ተመልሶ መጣ ፑሽ አደረገ። ይሄን ነገር ይውልኝ አሁን ይሄ ነገር በል ይውልኝ። ኦኬ አሁን ኪ ሌቭል ማለት ፒቮት ማለት ነው። ኢን ሾርት what do we call the key levels? We call the key levels pivot ብለን እንጠራው። ለምን ያቺ ፒቮቷ ምንድነች? ተርኒንግ ፖይንቷ ምንድነች? ያቺ ኤሪያ ፕሪቪየስሊ ማርኬት እዚህ ጋር ደርሶ ወደታች ሲመለስ እቺ ኤሪያ ፒቮቷ ነች። እቺ ኤሪያ እንደምን ታገለግላለች? በኋላ ማርኬት ሲመጣ ድጋሚ እቺ ነክቶ ወደታች እንዲወርድ ለማድረግ ያገለግላል። ወደታች እንዲወርድ ለማድረግ ያገለግላል። that's what we call key level. key level like እንደዚህ ስትሮንግ እንደገና ስትሮንግ ያሉ ኪ ሌቭሎች አሉ። ግን ኢን ጀነራል ማርኬቱ እዚህ ደርሶ ፒቮት አድርጎ የሚመለስ ከሆነ ይሄ እንደ ኪ ሌቭል ነው የሚቆጥረው። ለምን ማርኬቱ ኤክሴፕሽናሊ እኛ ምንድነው የምናስበው እንደ እንትን ሳይኮሎጂካሊ ማርኬቱ መጥቶ ቺን ኤሪያ ድጋሚ ተች አድርጎ ወደታች የሚሄድ እንትን ካሳየን ይቀጥላል። ወደታች ፒቮት ሰርቶልናል። ዛስ ዋይ ዊ ኮል ኪ ሌቭል። እነዚህ ኪ ሌቭሎች ደግሞ የሚያጠነክራቸው የሚያላላቸው ነገሮች አሉ። ይሄ ኦኬ ይሄ ጠንካራ ኪ ሌቭል ነው ይሄ ጠንካራ ኪ ሌቭል አይደለም የሚልባቸው መንገዶች አሉ። እነሱ እንዴት አይደንቲፋይ እንደሚያደርግ ደግሞ ቀጣይ ተማሳያችሁ። ግን እዚህ ጋር እንድትረዱ የሚፈልገው ኪ ሌቭል ምንድነው? ፒቮት የሆኑ ፖይንቶች ናቸው። ፒቮት ማለት ምንድነው? ያቺ ተርኒንግ ፖይንቷ ማርኬቷ መጣ። ለምሳሌ አሁን ሴል ላይ ማርኬት እየሄደ ነው ብለን እንዲህ እየሄደ ፕሪቪየስሊ እንደዚህ መጥቶ የሚወርድ ከሆነ ኦኬ ማርኬቱ ወደዚህ ኤሪያ መጥቷል። ሉክ ማርኬታችን ወደዚህ ኤሪያ መጥቷል። ይሄ ወደዚህ ኤሪያ የመጣበት ቦታ ማርኬታችን ፒቮት ነው ማርክ ተደርጎ ይቀመጣል። ለምን ሳይኮሎጂካሊ ዊ ቲንክ ማርኬት እዚህ ጋር መጥቶ ተመልሶ ይወርዳል። ገባችሁ ወይ? ደግሞ በአጭሩ የሆነ ዴሊቨሪ መጣ። እናንተ እዚህ ጋር ፎቁ ላይ ነው ያላችሁት። ፎቁ ሰም ፖይንት ነው ያላችሁ። ዴሊቨሪ ጠራችሁ። ማርኬት ዴሊቨሪ ምንድን ነው ያደርገው? እዚህ ጋር እንደዚህ የወረደ ከሆነ እዚህ ጋር ደርሶ እናንተ ጋር ወረደ አይደለም። ሌላ ዴሊቨሪ ድጋሚ ስታዙ ምንድነው ፖሲብሊ እናንተ ብታስቡት ምንድነው ወይ ወታችሁ ትቀበላላችሁ ወይ ደግሞ ቤቲንግ ያቋል ተመልሶ መጥቶ ሩሜ ጋር ይሰጠኛል የሚል አስተሳሰብ ይኖራችኋል። ሳይኮሎጂካሊ ልክ እንደዛ ነው የምናስበው። እዚህ ማርኬቱ እዚህ ኤሪያ ላይ ተመልሶ ይመጣል። ተመልሶ መጥቶ ዴሊቨሪ ካረገ በኋላ ፖይንቱን ተመልሶ ይወርዳል። እንደዛ አድርገን ነው ላይክ ሳይኮሎጂካሊ ነው ማሰብ ያለባችሁ። ኪ ሌቭል ሲባል ጀስት ዶንት ቲንክ ቴክኒካሊ ስትባል ወደ ኪ ሌቭል ሲመጣ ዝም ብላችሁ ቴክኒካል ነው እንደዚህ ነው ሳይሆን ከሳይኮሎጂካሊ ፖይንት ነው ማሰብ ያለባችሁ። ማርኬቱ ማርክ አድርገ የሆነ ነገር ከጣለ ዚስ ላይክ ማርኬት አብዛኛው ጊዜ ማንረዳው ነገር ምንድነው? we also think about like ማርኬቱ ምንድነው የሚሆነው ብለን አስበው ይሄ እንረሳዋለን። ፕሮባቢሊቲ ሳይድ መሆኑ just we forgot ፕሮባቢሊቲ ሳይድ መሆኑ ዝም ብለን በቃ የሆነ ነገር እናያለን ያ ነገር መፈጠር አለበት ኖ ለዚህ ነው ሳይኮሎጂካሊ we think like ሳይኮሎጂካሊ ይሄ ነገር ይፈጠራል ብለን የምናስበው። ለዚህ ነው ማርኬቱ ይመጣል ተቻለን ተመልሶ ይወርዳል። ድጋሚ ፒቮት ፖይንታችን ላይ መጥቶ ድሮፕ ሲያደርግ ምንድነው የምናደርገው? አናዘር እዚህ ጋር ምን ጥሏል? ፒቮት ጥሏል። ሉክ እዚህ ጋር ምን ጥሏል? አናዘር ተርኒንግ ፖይንት አለ። እቺ ተርኒንግ ፖይንት ምንድነች? ማርኬቱ ፑሽ መታረገልኝ ነች። ኤክሴፕት አሁን ደግሞ ኤክሴፕሽን ምንድነው? ማርኬቱ እዚህ ሌቭል ላይ መጥቶ እዚህ ሌቭል ላይ መጥቶ ድጋሚ እቺን ተች አድርጎልኝ የሚሄድ ዴሊቨሩን ጨርሶ ወደ እንትኑ ተመለሰ። ይህ ሰው ለምሳሌ በርገር ከሆነ ዴሊቨር ያደርግላችሁ መጣ ወደ እናንተ ቤት ዴሊቨር አደረገ። ከሌላ ቦታ መጣ አድርሶ ሁለት በርገር ይዞ ወጣ። ያኛውን አድርሶ መጣና እናንተ ቤት ደረሰ። ከዛ ተመልሶ በርገር ቤት ሄደ። ድጋሚ ዴሊቨር አደረጋችሁ። ስታዙ ምንድነው የምታስቡት? ኦኬ ያ ሰው ቤቴን ያውቀዋል አልወጣም አም ገና ዌይ ሂር ሶ ምንድነው ሳይኮሎጂካሊ ከዚህ በፊት ስለመጣ መጥቶ ክፍል ይሰጠኛል ታስባላችሁ። ይመጣና ሳይኮሎጂካሊ እናስባችሁት
ዴሊቨር አድርጎላችሁ ተመልሶ በርገር ቤት ይላል። ድጋሜ ሌላ ሰው ሌላ ዴሊቨር ሲኖር ከእናንተ ጎረቤት ከፍ ብሎ ደግሞ ዴሊቨር ካለ ማርኬቱ ብሬክ አድርጎ የእናንተን ደረጃ ለምሳሌ አፓርታማ የሚኖሩ 3ኛ ፎቅ ላይ ካላችሁ 4ኛ ፎቅ ላይ ይገባል። ገባችኋል? 4ኛ ፎቅ ላይ ሄዶ ይሄንን ዴሊቨሩን ካደረሰ በኋላ ተመልሶ ወደ ይሄዳል፣ ወደ በርገር ቤቱ ይሄዳል። አሊያም ደግሞ በርገር ቤቱ አልፎ ኪችን ይገባና ሰራተኞችን አነው ተመልሶ እንደዚህ ሳይኮሎጂካሊ ያስቡ። እንዲህ ማስረዳችሁ ጀስት ሞር ላይክሊ እንድትረዱ ስለፈለኩ ኪሌቭል የሚለው ፖይንት ኪሌቭል ኢዝ አ ሳይኮሎጂካሊ ቲንግ በቃ እንትን ነው። አዎ ሰፖርት እና ስታሰምሩ ተደጋጋሚ ሲታዩ ኦኬ ይሄ ተደጋግሟል ስትሮንግ የመሆን ቻንስ አለው። ያ እሱ ስትሮንግ የመሆን ይጨምራል። ያን ደግሞ አንዴ ነው ሎ ነው ሊሰበር ይችላል የሚለው ነገር ይመጣል። ያስ ዛትስ እንዳለ ሆኖ እሱን ብቻ ስላያችሁ አይደለም ማሰብ ያለባችሁ። ቲንክ አሁንም ኪ ሌቭል ስታወጡ አብዛኞቻችን ትሬደሮች የምንታለለው ብዬ ማስበው እኔም ብሆን ላይክ ኪ ሌቭል ስናወጣ ከሳይኮሎጂካሊ ሌቭል አናወጣ። አይ ቲንክ ዛትስ አወር ፕሮብሌም። ከሳይኮሎጂካሊ ሌቭል አናወጣም። ኪ ሌቭላችን ዳይሬክትሊ እንሄዳለን። ዝም ብለን ነው ኪ ሌቭል አውጥተን በቃ ይሄ እንደዚህ ይሆናል እንደዚህ ይሆናል ብለን ጀጅ የምናደርገው ማለት ነው። እንደኔ ዲፔንድ አሁን የምነግራችሁ ነገር ብዬ ማስበው ከሳይኮሎጂካሊ ሌቭል ካየነው ነው ኪ ሌቭልን አይደንቲፋይ አድርገን አይ ቲንክ ኢዝ ገና ቢ ሄልፕፉል እንደዚህ አውሮ ነገር ሶ አሁን ደግሞ እነሱን ከጨረስን በኋላ ይሄ እንደዚህ ወደ ላይ ሲሄድ የነበረው ፒቮት ወደታች ያለው ፒቮት ስም አላቸው። ከላይ የሚፈጠረው ፒቮት ወደታች እዚህ ጋር ደርሶ እንዲመለስ የሚያደርገው ሬዚስታንስ ተብሎ ይጠራል። ከታች ደግሞ ያለው ሰፖርት ብለን እንጠራዋለን። እነዚህ ተርኒንግ ፖይንቶች ላይ የመጀመሪያው ምን ተብሎ ይጠራል? ሬዚስታንስ ብለን እንጠራዋለን። እዚህ ሌቭል ላይ ሪዚ ከዛ እዚህ ሌቭል ላይ ደግሞ ሰፖርት ማርኬቱን ወደ ላይ እንዲወጣ ያደርገዋል ማለት ነው። ሬዚስታንስ እና ሰፖርት ብለን እንጠራዋለን። እነዚህ ካለቁ በኋላ አሁንም ስለ ዳይሬክሽን ስናወራ ምን አለን? ማርኬት ላይ አንድ ማርኬት ሙቭ የሚያደርገው አፕ ኦር ዳውን ነው ብለናል። ማርኬታችን ቤዚካሊ ይሄዳል አፕ ኤንድ ዳውን ይሄዳል። እነዚህን ከተረዳችሁ በኋላ አሁን ኪ ሌቭል ፒቮት መሆኑን ተርኒንግ ፖይንታችን መሆኑን ካወቃችሁ በኋላ ምንድን ነው የምናደርገው? ሰፖርት ሬዚስታንስ ባለበት ማርኬት ወዲህ ነው የተለያየ ዳይሬክሽን ይኖራል። ወይ አፕ ይሄዳል ወይ ዳውን ይሄዳል ብያችሁ እሱ አፕ የሚሄድ ማርኬት ግዴታ ምን ሊኖረው ይገባል? ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ እየሰራ ሊሄድ ይችላል አይደለም። አሁን ደግሞ የዳይሬክሽኑ አይነት ላሳያችሁ። አንዱ ደግሞ ዳውን ሲሄድ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ እያለ ሊቀጥል ይችላል። ከዚህ ሁሉ ላይክ ኦንሊ ቲንግ ዩ ሃቭ ቱ አንደርስታንድ ኦል ዚስ ኢዝ ቡልሺት። ማወቅ ያለባችሁ ነገር እናንተ አይደንቲፋይ ማድረግ ካልቻላችሁ ኦል ዚስ ኢዝ ቡልሺት በቃ ማወቅ ያለባችሁ ነገር እናንተ አይደንቲፋይ ማድረግ ከቻላችሁ ማርኬት ወደ ላይ ሲሄድ ሃየር ሃይ ሃየር ሎ እየሰራ ይላል። ወታች ሎወር ሃይ ሎወር ሎ እናንተ ማሰብ ያለባችሁ አሁንም ደግሞ አሉ እንደዚህ አይነት ነገር አይደለም። ሳይኮሎጂካሊ መሆን አለ ትሬዲንግ ላይ አያችኋ። ኦኬ እንደዚህ እንደዚህ ሊፈጠር ነው እንደዚህ 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 ነው ኦኬ እንደዚህ 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 ብላችሁ ማሰብ ነው ያለባችሁ ከሳይኮሎጂካሊ ደረጃ። ፕሊዝ ፕሊዝ ፋኪንግ አንደርስታንድ ዋት አም ትራይንግ ቱ ሴይ። እንደዚህ ወደ ላይ እኔ እንዳሰማርኩት ኤክሴፕት አታድርጉ። ፐርፌክሽን አንፈልግ። ትሬዲንግ ላይ ፐርፌክሽን ቻርት ጋር ስንመጣ ፐርፌክሽን ዳዝ ወርክ ላይክ ዛት። ዊ ዶንት ፋኪንግ ኒድ ዊ ዶንት ፋኪንግ ዋንት ፐርፌክሽን ዊ ኦንሊ ዋንት ላይክ ዋት ዚስ ዘ ፕሮባቢሊቲ ኦፍ በቃ ፕሮባቢሊቲ የቱ ጋር እንትን ነው የሚችለው ነገር ነው ወደ ተለይ ሶ ማርኬት ወደ ላይ ሲሄድ ሃየር ሃይ ሎ ይሰራ ይላል። ወደ ታች ሲመጣ ሎወር ሃይ ሎወር ሎ ይሰራ ይላል። በእነዚህ ሃየር ሃይ እና ሎወር ሎስ ደግሞ ምን ብለናል? ሃዩ ሪስፔክት የሚሆኑ ሃዮች አሉ፣ ሎዋቸው ሪስፔክት የሚሆኑ ሎዎች አሉ። እነዚህ ደግሞ እንዴት ነው አይደንቲፋይ የምናደርገው? አይ ሆፕ ይህን ቪዲዮ በ30 ደቂቃ ለመጨረስ እሞክራለሁ። ለምን ሲረዝም የመታየት እንትናችሁ is gonna be boring። አይ ሆፕ እንደዛ እንደማይሆንባችሁ ለማሳጠር የሌለን የጣልኩት የሌለ አሁን እዚህ ጋር ስለ ኪ ሌቭል ሳስረዳ በጣም በጣም አቅሜን አድርጌ ያሳጠርኩት በጣም እንትን ሰፊ ነገር ነው። እንደዚህ ሚም ነገሩን ተናግሬ ማለት ስላለብኝ ምን እንደሆነ እንድትረዱ ነው። ኦኬ የቱ ጋር ነው ማውጣው ምናምን የሚሉን ደግሞ እዚሁ በቻርት ለማሳየት ሞክራለሁ። ሶ አሁን የመጀመሪያ ነገር ልታረጉ የሚገባው እናንተ ምንድነው ማርኬቱ ጋር ትመጡና ሃየር ሃየር ሎ ሲሰራ ማርኬቱ ይሄ ቦት ሳይድ ሪስፔክትድ የሆነ ትሬንድ ነው። እንደዚህ አይነት ትሬንድ ደግሞ አትጠብቁ፣ ፐርፌክሽን አትጠብቁ። ላይክ 2023 2022 ቢሆን ኖሮ እንደዚህ አይነት ፐርፌክሽን የመጠበቅ ቻንስ አላችሁ። ኢትስ ፋኪንግ 2026 ማርኬት ኢዝ ቬሪ ቮላታይል፣ ስፔሻሊ ኦን ጎልድ ቬሪ ቮላታይል።
በጣም ቮላታይል ነው። በጣም ከሚባሉ በጣም ከበፊት ማለት በጣም ከሚባሉ ፐርሰንት ኢዝ ቮላታይል እና በጣም ሃዮችን እየሰበረ እየሄደ ነው። እንደ አይነት ፐርፌክሽን አትጠብቁ። መጠበቅ ያለባችሁ እንደዚህ አይነት ነገር አለ 2022 2023 ላይ ቢሆን እንደዚህ አይነት ነገር እንትን የምትሉ ነገር ያኔ you could find this 100% you could find it perfection ያኔ 100% like እንደዚህ ፐርፌክሽን ፈልጋችሁ ልታገኙ ይችላል። ቢኮዝ ማርኬቱ ያኔ ካም ነው፣ ቮላታይል አይደለም። fucking volatile ነው bro, is a fucking volatile እንደዚህ በቀላሉ የሚባል ነገር አይደለም። ሶ እንደዚህ ፐርፌክሽን መፈለግ የለባችሁ። ማድረግ ያለባችሁ ነገር ዲፊኒሽኑ ልንገራችሁ። ቦት ሳይድ ሪስፔክትድ ማለት ማርኬታችን ለምሳሌ እንደዚህ አይነት ነው። ወደ ላይ ወጣ፣ ወርታች ወረደ፣ የላይኛውን ሪስፔክት ሰብሮ ወጣ አይደለም። እቺ የታችኛዋ ይኸውልሽ፣ አሁን ማርክ ማድረጋቸው ተርኒንግ ፖይንቶች ይውልኝ። እነዚህ ተርኒንግ ፖይንቶች ኪ ሌቭል ናቸው። አሁን ለምሳሌ ወደ ላይ ሲወጣች ያለች አይደለም፣ ወደ ላይ ሲወጣ እሷ አለች፣ እዚህ ጋርም አለኝ፣ እዚህ ጋርም አለኝ፣ እንደገና እዚህ ጋርም አለኝ ተርኒንግ ፖይንት አይደለም። ከእንደገና ምን አለ እዚህ ጋርም አለኝ፣ እዚች ጋርም አለች ተርኒንግ ፖይንት፣ እዚህ ጋርም አለኝ ተርኒንግ ፖይንት። እና እያንዳንዱ ተርኒንግ ፖይንት ሪስፔክት የሚያደርግ ከሆነ ቦት ሳይድ ሪስፔክት የሚያደርግ አፕትሬንድ ነው። ይህ ማለት ምንድን ነው? ወደ ላይ ሄዳ አፕ ሲሄድ ተመልሶ መጣ፣ ብሬክ አደረገ ይላል። ይቺኛውን ብሬክ ሲያደርግ ይቺኛውን ወታችኛውን አልሰበረም፣ ሪስፔክት አድርጓል ሄደው። ሪስፔክት የላይኛውን ምን አደረገ? ወደ ላይ ወጥቶን የዘጋው ፕሪቪየስሊ ከነበረው ተርኒንግ ፖይንት በላይ ዘጋ፣ ተመልሶ ፕሪቪየስሊ ከነበረው ተርኒንግ ፖይንት በላይ ከዘጋ። ሉክ ወደ ላይም ሲሄድ ፕሪቪየስሊ ከነበረው በላይ፣ ወደታች ሲመጣ ደግሞ ፕሪቪየስሊ ከነበረው በታች ከነበረው በላይ ነው የዘጋ። በሁለቱም ሳይድ በላይ ሲዘጋ ማለት ነው። አሁን ለምሳሌ የላይኛውን በላይ ዘጋ እንደዚህ። ሉክ ሞር አንደርስታንድ እንድታደርጉ ስለፈለኩ የላይኛውን በላይ ዘጋ እንደዚህ አይደለም። ሉክ watch how this works like የላይኛውን ይሄንን በላይ ዘጋ ወደ ላይ ወጥቶ፣ እቺኛዋን ደግሞ ሉክ በላይ ነው የዘጋው። አያችሁት አይደለም? እቺኛዋን ወደ ላይ ዘጋ፣ እቺኛዋን ወደ ላይ ዘጋ፣ ፋኪንግ እቺኛዋን ወደ ላይ ዘጋ። በቃ ሉክ አሁን you have to understand like ኤስኤምቲ ብላችሁ መረዳት አለባችሁ። ኤስኤምቲ ዳይቨርጀንት በሚለው መንገድ ከተረዳችሁ it's gonna be more helpful ታውቁታላችሁ። አይ ቲንክ እንደዛ ነው እና more helpful ይሆንላችኋል። ሶ ቦት ሳይድ ሪስፔክት ማለት ተርኒንግ ፖይንታቸውን በሁለቱም በኩል በላይ ከዘጋ ነው ማወቅ ያለባችሁ። ወደታች ሲሆንም በታች ከዘጋ፣ በሁለቱም በኩል ከበታች ከዘጋ። ለምሳሌ ፕሪቪየስሊ የነበረ ሀይ አለ፣ ከሱ በታች ዘጋ። ፕሪቪየስሊ ከነበረ ሎ ከሱ በታች ዘጋ። ዩሲ እነዚህ እያንዳንዷ ተርኒንግ ፖይንቴ ይቺ እያንዳንዷቹ ተርኒንግ ፖይንቶች በታች ሲዘጋ ማርኬቱ ዋት ዱ ዊ ኮል ኢት ቦት ሳይድ ሪስፔክትድ ዳውን ትሬንድ፣ ቦት ሳይድ ሪስፔክትድ አፕ ትሬንድ ብለን ለየብቻ ኔም አድርገን እንጠራቸዋለን። ዚስ ሃው ዘ ማርኬት ሙቭስ። በእንደዚህ ሲቹዌሽን ውስጥ እያለን ደግሞ እንደነገርኳችሁ ማርኬት እዛ ውስጥ ተካርጎ አፕ ኤንድ ዳውን ይጫወታል። ዚስ ኢዝ ዋት ዊ ኮል ኮንሶሊዴሽን፣ a fucking consolidation. This is a fucking consolidation, pure a fucking consolidation. ማርኬት የሆነ ተርኒንግ ፖይንት አለ። እነዛ ተርኒንግ ፖይንቶች ሊኩዲቲ ግራም የሚባል ነገር አለ። እሱን በኔክስት ቪዲዮ ስለ ሊኩዲቲ ማሳያችሁ ይሆናል። ስማርት መኒ ኮንሰፕት ላይ ስንመጣ ስለ ስማርት መኒ ኮንሰፕት አስረዳችሁ ሊኩዲቲ በደንብ የመርዳት ይመጣል። በዛ ሰዓት ምንድነው ከዛ በኋላ ሼሪቲንግ ይረዳናል። ለምን ስለነ ኤክስተርናል ሊኩዲቲ፣ ኢንተርናል ሊኩዲቲ እያንዳንዷ ስለነ ኦርደር ብሎክ፣ ዲማንድ፣ ሰፕላይ ኤንድ ዲማንድ፣ እንደዚህ ኦርደር ብሎክ፣ አይኤፍጂ፣ ኤፍጂ ምናምን ፖይንቶች ድሮፕ ስለማድረግላችሁ አይ ቲንክ ዘ ኔክስት ቪዲዮ በጣም የተቀመመች እንደገና ደግሞ ትንሽ ረዘም ያለች 40 ደቂቃ በቂ በጣም ለማሰጠር ሞክራለሁ። በ40 ደቂቃ ውስጥ ጨርስኩ ነው ካለ 30 አደርጋለሁ። ከዛ በታች ግን የሚያልቅ አይመስለኝም። ለምን በጣም ሰፋ ያለ ነው ቀጣይ ቪዲዮ። ለምን እንደነዚህ ስለ ስማርት መኒ ኮንሰፕት ስለ ሊኩዲቲ ፎከስ ማድረግ አለብን። ስለ እነዚህ ኦርደር ብሎኮች እንደ ባንክ ስማርት መኒ ሲሆኑ እንደ ባንክ ልናይም ስለሚገባ እነዚህ ኦርደር ፍሎዎች አሉ። አይ ቲንክ እነሱ ነገሮች እንደገና ደግሞ ምንድነው ይሄ አይኤፍ ፌር ቫልዩ ጋፕ ኢምባላንስ እና አይኤፍጂ አሉ። እነሱ ስላሉ ማርኬቱ ኦልሞስት ከየት ወደ የት እንደሚሄድ የምናይበት ነው። ፕራይስ አክሽን ኢዝ ጀስት አንደርስታንዲንግ ዘ ማርኬት ኢን ሾርት። በቃ አይታችሁ ማርኬቱን አንደርስታንድ ማድረግ ይችላል። ፕራይስ አክሽን ትንሽ ጠለቅ ስትሉ ስማርት መኒ ኮንሰፕት ይመጣል። ሊኩዲቲ ላይ ፎከስ እንድታደርጉ ያደርጋችሁ። ጠለቅ ስትሉ እነዚህ ደግሞ እንደ ኤክስፓንድ እና እንትን ላይ ወደ ኢንተርናል ወደ ኤክስፓንድ የሆኑ እንትኖች ደግሞ በሲአርቲ የምናይበት ይሆናል። እነሱ ሲሆን ደግሞ አሉ ራሳቸውን ችለው ማርኬቱን እንዴት አናላይዝ አድርገን
እንትን እንደምንጠቀማቸው እንትን የሚያገለግሉናሉ ሶ እና በስተመጨረሻ ለሞዴሌ ስንትቸው ነበር አፕግሬድ አደረጓሉ ስሜንም ብያለሁ ሞዴሉን እና አይ ሆፕ የሚገርም እንትን እንደሚኖረን ብቻ አሁን ላይ ያለውን ኮንሰፕት ልጨርስላችሁ እና ማርኬቱ ኮንሶሊዴሽን በሚሆንበት ጊዜ አንድ ተርኒንግ ፖይንት ያቺን ፒቮቷን ይዘን ወይ ግራብ እያደረግን እየተመለስን ቦዲ ኦኬ በዚህ አጋጣሚ ማርኬት ኦኬ በኔክስት ላሳያችሁ ሊኩዲቲ ጋር ሳሳይ እነዚህ ስትራክቸር እያሳያችሁ ስለሆነ ላሳያችሁ በዛው ግድ የለም ሶ ማርኬት ምንድን ነው በእንደዚህ አጋጣሚ ማርኬት ወደ ላይ ወታች ሲመላለስ ቦዲ ክሎዥር እና ዊክ የሚባል ታሪክ አለ ዊክ የሚባል ነገር ስለ ሊኩዲቲ ሲያስረዳ ማሳያችሁ ነው ግን አሁን እዚህ ጋር ስለ ኮንሶሊዴሽን ስራውራ ስለ ቦዲ ላስረዳችሁ ቦዲ ማለት it is a showing market has a potential to go up or down ለምሳሌ በአንድ ሙቭመንት ላይ ያለ ማርኬት ለምሳሌ ወደ ታች እየሄድን እቺኛው ቦዲ ክሎዥር ካረገች ምንድነው ፖቴንሻሊ ማርኬቱ የመቀጠል ቻንስ አለው ወታች ግን በዊክ ከቀራች ፖቴንሻሊ ድጋሚ ማርኬቱ ሪቨርስ የማድረግ ቻንስ አለው ይሄን ሪቨርስ እንዴት ነው አቮይድ የምናደርገው ደግሞ ማለት እዚህ ጋር ማርኬቱን ድጋሚ ወደ ሴል ሊገፋል የሚችል ነገሮችን አይደንቲፋይ ማድረግ አሁን ለምሳሌ እዚህ ጋር በዊክ ሆነ የወጣብን ልክ እዚህ ጋር ለምሳሌ እንደዚህ ቻይንት ዊክ ሆነ የወጣብን ከማርኬቱ ዘንድ ብሮ ማሳያ ያለብን የታችኛው ዊክ ትተን ማርኬቱ ሪቨርሳል እንደሚያሰገብቶናል እዚህ ጋር ማርኬቱን ድጋሚ ለሴል ስትሮንግ የሆነ ነገር ስትሮንግ የሆነ ፒቮት እንፈልጋለን ሌላ ነገሮች ወደፊት እናወራበታለን በየሞዴላችን ስንሄድ ማለት ነው እዚህ ጋር እንፈልጋለን ስትሮንግ የሆነ ምን ማርኬቱ ወታች ሊገፋ የሚችል ነገር እንዳንሳሳት ማለት ነው ኦኬ ሪቨርስ አደረገን ከወደ ላይ ደግሞ ስንወጣ ተመልሶ ወታች ሊወርድ ስለሚችል እንዳንሳሳት ወይም ደግሞ ሞር ላይክሊ ከእንትን ፕሮባቢሊቲ በሆነ ለመሆን እንዲመቸን እቺኛው ዊክ ከወጣች በኋላ ምንድነው ፎከስ የምናደርገው ማርኬቱን ወርታች ተመልሶ ሊገፋ የሚችል ነገር አለን ወይ የሚለውን ነገር ነው ማየት ያለብን አፍተር ዛት ኢዝ ዴት ቦዲ ከሆነ ግን ኮንቲኒዩዌሽን ነው የሚያሳየው ሶ አሁን ምንድነው የምናደርገው እቺኛው ኮንሶሊዴት ሲያደርግ ሆነ ቦዲ ክሎዥር ከሰጠ ፕሮባቢሊቲ ሳይድ ማርኬቱ ሪቴስት አድርጎ ሊቀጥል ይችላል ለምሳሌ አሁን እንዲህ ነው ቦዲ ብሬክ አደረገ ተመልሶ እዚህ ጋር ፑሽ አድርጎ እንዲህ ሊሄድ ይችላል ኦኬ ዛትስ ላይክ ሞር ፑሽ የማድረግ ቻንስ ሊያሳይ ይችላል ግን ቦዲ ክሎዥርም ሰጥቶ ኮንሶሊዴት ያደርጋል ሶ ለምሳሌ 15 ሚኒት ከሆነ ቦዲ ክሎዥር ሰጠ 1 hour ስቲል ዊክ ከሆነ that's the probability of market is still in consolidation but 1 hour ላይ ቦዲ ክሎዥር ከሰጣችሁ ማርኬቱ ኢንገርፍ የማድረግ ቻንስ አለ ፑሽ ወደ ላይ የማድረግ ቻንስ አለ ሶ ሎው ታይም ፍሬም ላይ ሪቴስቱን ነው የምትጠብቁት እዚህ ፒቮት ፖይንት ላይ ማለት ነው ሶ ወደ ወታረጉት ኮንሶሊዴሽን ማለት በአንድ ሃይ እና ሰፖርት እና ሬዚስታንስ ውስጥ በታችኛው ፒቮት እና በላይኛው ፒቮት መካከል የሚፈጠር የማርኬት እንቅስቃሴ ነው ሁለቱንም ሳይሰብር በሁለቱም ፒቮቶች ሳይሰበሩ በማርኬት ውስጥ የሚቀጥል ሳይሰበሩ ማለት ሊኩዲቲ ግራብ ማለት አይደለም ሳይሰበሩ ማለት ቦዲ ክሎዥር ነው ያ ቦዲ ክሎዥር ደግሞ አትሊስት ከሃየር ታይም ፍሬም ዘንድ መሆን አለበት ኖት ሎወር ታይም ፍሬም ላይ ድጋሚ ፌክ ልትደረጉ ስለሚችሉ አትሊስት እነዚህ ፒቮት ፖይንቶች ግዴታ ብሬክ ተደረጉ ማለት የሚችለው ምንድነው ሃየር ታይም ፍሬም ላይ ሲሆኑ ያኔ ኮንሶሊዴሽን ብሬክ ተደረገናል ያለዛ ግን ይሄ ኮንሶሊዴሽን ስቲል በሁለቱ ፒቮት ፖይንቶች ውስጥ ኮንሶሊዴት እያደረገ እንደሚቀጥል ነው እንድታውቁ የሚፈልገው ሶ ማርኬት ብሬክ ዳውናችን ይመስላል የሃይ የዚህ አፕ ትሬንድ የዳውን ትሬንድ እና የኮንሶሊዴሽን ሜን ፖይንቶች ተቻችኋለሁ እንዴት ኮንሶሊዴሽን ሊሰበር ይችላል ከሃየር ታይም ፍሬም ላይ ኢዩት ሎወር ታይም ፍሬም ኮንሶሊዴት ካደረገ ሃየር ታይም ፍሬም ብሬክ ፈልጉ ለምን ሞር ኮንፊርሜሽን ናቸው ከዛ በኋላ ሪትሬስመንት ማርኬት ሞር ስትሮንግሊ ብሬክ ካደረገ ሪትሬስም ሊያደርግ ይችላል እሱን ወደፊት እናያለን እናንተም በራሳችሁ እንዴት አቮይድ እንደምታደርጉ ታይም ዊል ቴል ኤቭሪቲንግ ሶ ዛቴ ሳይድ ሌላ ምንድላችሁ ነበር የፈለኩት ያ እነዚህ ነው ማርኬት አፕ ኤንድ ዳውን ይላል ሌላ ኮንሶሊዴሽን ይላል ኪ ሌቭል የምናቸው ደግሞ ፒቮት ፖይንቶች ናቸው ከላይ የሚገኘው ደግሞ አለው ሬዚስታንስ ከታች የሚገኘው ሰፖርት ሶ ማርኬቱ ለመሄድ ወደ ላይ ግዴታ ሰፖርት ይፈልጋል እያንዳንዱ ፑሽ የሚያደርጉት ፒቮቶች ይፈልጋል ቦት ሳይድ ሪስፔክትድ የምንለው ምንድነው ሁለቱም ሳይድ ከላይ የሚዘጋ ፒቮት ሲኖራል ከፒቮቶቹ በላይ መዝጋት አለበት በሁለቱም ሳይድ ዳውን ሲሆን ደግሞ በሁለቱም ሳይድ ከፒቮቶቹ በታች መዝጋት አለበት ሶ I think probably everyone understood me ብያስባለሁ at this level so ሌላ አንላችሁ የሚችለው ነገር ምንድነው ማርኬትን እንዳወራ ነው ኪ ሌቭልን ፕሊዝ just watch ከንትን ደረጃ ማየት ነው
ምንም አሁን ደጋግሜ የማወራው ነገር ነው። ኪ ሌቭሎችን ፕሊዝ አሁንም ከሳይኮሎጂካሊ ሌቭል ለመረዳት ሞክሩ። ያ ሊደጋገም ይችላል አንድ ቦታ እነዛ የምናወራቸው ኪ ሌቭሎች ሹር ሊደጋገም ይችላል። ግን አሁንም ሌላችሁ ፈልገው ነገር ምንድነው ማርኬት እንደዛ ቢያደርግም ባያደርግም ዊ ዶንት ፋኪንግ ጊቭ አ ሺት። ላይክ ማሰብ ያለብን ከሳይኮሎጂካሊ ሌቭል ነው። ተነጋግረናል አይደለም? ሳይኮሎጂካሊ ሌቭል ላይ ካሰባችሁ ነገሮች አይ ቲንክ ኢትስ ጎና ቢ ኢዚ። በጣም እያሰብን ያለው ነገር እሱ ነው። ለምሳሌ አሁን ማርኬት ፑሽ እያደረገ ከሆነ ወደ አፕትሬንድ እንደዚህ ከሳይኮሎጂካሊ ሌቭል ላይ እያሰብን ማርኬቱ ፕሪቪየስሊ የነበሩት ኪ ሌቭሎች አሉ እዚህ ጋር አይደለም? ይህ ኪ ሌቭል ተሰብሮ አለመሄድ እድሉ ምንድነው ጋራችሁ በፊት ኤክስፒሪየንስ ያደረጋችሁት ነገር ሊሆን ይችላል። ግን አድ ዩር ኤክስፒሪየንስ ቱ ዘ ሳይኮሎጂካል ሌቭል። አሁንም በሳይኮሎጂካል ሌቭል እናስበው። ይህን ትሬንድ ወደ ላይ የሚሄደው ትሬድ ወደታች የመምጣቱ ብቻ እንትናችን ጋራንቲያችን ፕሪቪየስሊ የተፈጠረው የማርኬት ሁኔታ ብቻ ሳይሆን ዊ ሃቭ ቱ ላይክ ሃቭ የሆነ ሞዴል ሊኖር ይችላል። የተደጋግሞ ነገር ብቻ ሳይሆን ሳይኮሎጂካል ሌቭል ውስጡ ያለው ሞዴል ያንን ያለውን ኤክስፒሪየንስ ያለውን የማርኬት ሁኔታ ሞር ወደ ፕሮባቢሊቲ ሳይድ እንድናይ የሚያደርገን ላይክ ትሬዱን ዊን ማድረጋችን አይደለም፣ ፕሮባቢሊቲ ሳይዱን መረዳታችን ነው። በቃ ኦኬ ይሄ ፕሮባቢሊቲ ሳይዱ ወደዚህ ነው። ማርኬቱ ኤክስፓንድ ሊያደርግ ይችላል። ማርኬቱ ሪቨርስ ሊያደርግ ይችላል። ማርኬቱ ወደ ኢንተርናል ሊገባ ይችላል። ማርኬቱ ኮንሶሊዴት ሊያደርግ ይችላል። ማርኬቱ ኮንቲኒዌሽን ሊኖረው ይችላል የሚለውን ነገር እያንዳንዷን ነገር ከእነዚህ ሳይኮሎጂካል ሌቭል ላይ እንድናደርገው ፕሮባቢሊቲ ሳይዱን ለመረዳት የሚያገለግልን እያንዳንዱ ሞዴል ላይ ያስፈልገናል። ዛስ ላይ ከሳይኮሎጂካል ሌቭል ይሄ ነው። ማርኬት ላይ ሳይኮሎጂ ነው ዋናው የሚባለው። ዊ ኦል ቲንክ ላይክ ኦቨር ትሬድ አለማድረግ፣ ግሪዲ አለመሆን፣ ሞዴል መከተል፣ ፕላን መከተል ዛስ ራይት ዛስ ጉድ ዛስ ዘ ሜን ቲንግ በት ሁሌ እንረሳለን ትሬዲንግ ላይ ፋኪንግ ዜር ኢዝ ኤ ፋኪንግ ሳይኮሎጂካል ሌቭል። ቴክኒካል ላይ እያንዳንዷ የሚገባው ትሬድ ሳይኮሎጂካል ሌቭል ነው። ለዚህ ነው ሳይኮሎጂካሊ ማርኬት ሙቭ የሚያደርገው። ማርኬት የተሰራው በሰው ሳይኮሎጂካል ነው ማለት ይህ ነው። ቢኮዝ ኤቭሪ ፋኪንግ ሙቭመንት ሃዝ ኦር ሃቭ ኤ ሳይኮሎጂካል ሌቭል። ለዚህ ነው ማርኬት በቃ የተሰራው እንደዚህ እንትን ማርኬት ሙቭ የሚያደርጉት በሰው ሳይኮሎጂካል እንትን ነው ሲባል አሁን ለምሳሌ እናንተ አመልጠኝ ምናምን ብላችሁ የምትገቡት ቢኮዝ ሳይኮሎጂካል ሌቭል አለው። እናንተን አፌክት የሚያደርግበት ማርኬቱ ሙቭ የሚያደርገው መንገድ አለው። እናንተ እዚህ ጋር ኢገርሊ ሆናችሁ ስትገቡ ሉዝ ስታደርጉ እናንተ ሉዝ እንድታደርጉ ደግሞ ስታደርጉ የሚያገኙ አሉ። ሳይኮሎጂካል ሌቭላቸውን ተጠቅሞ እነሱ የማርኬቱ ሳይኮሎጂካል ሌቭል መረዳት ወቅ ከሁሉ ለዚህ ነው ኦል አባውት ሳይኮሎጂ ሲባል ሰው ስለ ከራሱ ብቻ ያለው ነገር ይመስለዋል። ገባችሁ? ማርኬት ላይ ሳይኮሎጂካል ሲባል ከራሳችን ብቻ ያለ ነገር አይደለም። ያልተረዳነው ነገር ይሄ ነው። አብዛኞቻችን ሳይኮሎጂካል ነው ችግር ሲባል እኛ የምናስበው ምንድን ነው? ኦቨር ትሬድ ማድረግ፣ ግሪድ መሆኑ፣ እንደገና በቃ ፓራላይዝ ነው የሚባል ነገር እንደዚህ አሁን እንትን ማለት ሞዴል ፕላን አለመከተላችንን ምናምን ነገር ጀርናል ምናምን እነሱ አለማድረግ ነው። እነሱ ብቻ አይደሉም። ማርኬቱ ራሱ ሙቭ የሚያደርገው በሳይኮሎጂካል ሌቭል ስለሆነ አንተ እዚህ ጋር እኛ ሉዝ ስናደርግ ሌላው ሰው በማርኬቱ ሳይኮሎጂካል ሌቭል ወደ ፕሮባቢሊቲ ሳይድ ነበረ ዊን አድርጓል ማለት ነው። እኛ ከፕሮባቢሊቲ ሳይድ ውጭ ሆነ ቢኮዝ ማርኬቱ ሳይኮሎጂካል ሌቭል ስላልተረዳ ነው። ሶ አይ ቲንክ ድጋሚ ተናግሬዋለሁ ከሚችለው በላይ ስለ እንደዚህ ሳይኮሎጂካሊ ነገሮች አላወራም። ቤዚካሊ ቢኮዝ የኔ ሳይኮሎጂካሊ አድቫይስ ለእናንተ ላይሆን ይችላል፣ ሊሆንም ይችላል። የኔ ዌይ ለእናንተ ላይሆን ይችላል። ሶ እንደሱ ብዬ ማውራበት ሳይሆን ጀስት ማርኬት ኦፈር የሚያደርገው የሳይኮሎጂ ሌቭል ነው ያወራነው። ሶ ኪ ሌቭሎች እያንዳንዳቸው ሳይኮሎጂ ሌቭል አላቸው። ፊቦናቺ ሪትሬስመንት የሚባለው ባይ ዘ ዌይ ከሳይኮሎጂካሊ ላይን እና ሌቭል ዲፔንድ በመሆን የመጣ ነው። ለምሳሌ ፊቦናቺ አድርጋችሁ ከፊቦናቺ ሪትሬስመንቱ ቀጥታ ስትገቡ ማርኬትን ለምሳሌ ይሄኛው ፊቦናቺ አለኝ ግን ተውት፣ ይሄኛውን ላሳያችሁ እና 0.5 ላይ የሆነ ማርኬት መጣና ለምን ሪያክት ያደርጋል? ለምን ይመስላችኋል? የሆነ እንዲያዝ ለምሳሌ ፊቦናቺ ጋፕ ላይ አድርጋችሁት ማርኬቱ መጥቶ ተሻርጉ ወይም ካንድ ላይ አድርጋችሁት እንደዚህ እንትን በሚልበት ጊዜ ሪፍሌክት የሚያደርግበት ጊዜ እነዚህ ፖይንቶች ላይ ለምን ይመስላችኋል ከ0.5 ላይ ሪያክት ሊያደርግ ይችላል? ቢኮዝ ኢትስ ኤ ፋኪንግ ሳይኮሎጂካል ሌቭል። ማርኬቱ ፑሽ ሊያደርገው የሚችለው ሳይኮሎጂ አለው። ማርኬቱ እዚህ ጋር
ሳይኮሎጂ አለው like it's not about technical key level it's about psychological level ቴክኒካል የሚሆነው ሳይኮሎጂካል ሲሆን ነው ሲያለው ነው ያለበዛማ ፌል ያደርጋል ያ ማርኬቱ ለምን ይመስላችኋል ሰው ሚሊየን 1 ሚሊየን like 4 5 6 7 8 ሚሊዮን ዶላር የሚሰሩ because they fucking understand the psychological level ተግባባን we እነሱን ያልተረዳነው እነሱ ሳይኮሎጂካል ሌቭል ስለሚረዱት ከየቱ ጋር ያክት ማድረግ እንዳለባቸው አውቀው ከማርኬቱ ፕሮባቢሊቲ ሳይዱ ስለተሚረዱት like ሪፍሌክሽን ነው የሚጠብቁት ሪፍሌክሽን ሲያገኙ they're gonna catch you ኦፈር ሲያደርግላችሁ ወስዳሉ እና ይሄን ይመስላል በቀጣይ ቪዲዮዎች ደግሞ ስለና እንትኖች ሰራላችኋለሁ ስለ ስማርት መኒ ኮስት ሊኩዊዲቲ ፎከስ ምናረግ ይሆናል ያስባለሁ ከዛ ደግሞ በመሃል ጋፕ እየሰጧችሁ ነው የምለው ማርኬቱ አሁን ይሄ ፕራይስ አክሽን ሞር ዲፕ መረዳ ከፈለጋችሁ ሌላ ያፍቶች ይሄ ምን ነው የሰጧችሁ ስለ ሰፖርት ዲስታንስ ፒቮት ሌቭሎች ማርኬቱ አፕ እና ዳውን ይዛርጋል ወደ አፕ ሲሄድ ቦዝ ሳይድ ሪስፔክትድ ካረገ ቦዝ ፒቮቶች ከበላይ ዘግተዋል ወደታች ደግሞ ቦዝ ሪስፔክትድ ደግሞ ቦዝ ፒቮቶች ከበላይ ዘግተዋል ኮንሶሊዴሽን ምን ደግሞ ዊክ አውት ዊክ ዳውን ዊክ አውት ቦቱም ሳይድ ያደረገ የሚቀጥል ሲሆን ነው ብሬክም ቢኖር ከሎስ ታይም ፍሬም ከሆነ ፌክ አውት ይሞድላለን ከሃየር ታይም ፍሬም ከሆነ ብሬክ አውት ይሰጣል is continuation guarantee የማረግ ቻንስ ወይ ደግሞ ብሬክ አውት ጋራንቲ የማረግ ቻንስ አለን ማለት ነው እንዳወራን ኮንሶሊዴሽን በሁለት ውስጥ ያለው በአፕ እና በዳውንስ ዳውን ትሬድ እየሄደ ወሳ ኮንሶሊዴት አድርጎ ብሬክ አውት ሊያደርግ ይችላል ወይ ደግሞ ኮንቲኒዩሽን ወርታች ሰብሮ ሊቀጥል ይችላል አፕ ትሬንድም እንደዛው ኮንሶሊዴት ሲያደርግ ወደ ላይ ሲቆይቶ ኮንሶሊዴት አድርጎ ወደ ላይ ብሬክ አውት አድርጎ ሊቀጥል ኮንቲኒዩሽን ይችላል አለበዛ ደግሞ ፌክ አውት ማኒፑሌሽን ሊኖር ይችላል በሁለቱም ሳይድ በአፕ ትሬንድም ዳውን ትሬንድም ላይ ኮንሶሊዴሽን እንደዚህ ሊገኝ ይችላል አሁን ኪ ሌቭል ላይ ስለ ሳይኮሎጂካል ሌቭሎች እንዳረሱ አይ ሆፕ ወርክፉል እንደሚሆን በርታችሁ እንደምትሉ አልተራጠርም እንግዲህ ለሁላችሁም ሰክሰስፉል በሆነ ጀርኒ ነው የምመኘው የኛንም እግዚአብሔር ይልን ነው የምንለው እንግዲህ በየእምነታችሁ ጸልዩ ያለው እሱ ነው ያበርታችሁ አሚን ፒስ አውት ወዳችኋለሁ ላቭ ዩ ኔክስት ቪዲዮ ስንገናኝ ሰላም ሰንብቱልኝ ይሄን ቪዲዮ ሼር ምናምን ማድረግ እንዳይረሳ ለኮሜንት ድሮፕ አድርጉልኝ እንደተሰማችሁ ወይ ቀጣይ እንዴት ቢሆን ይሻላል የምትሉት ነገር ካለ ሼርም እንትን ማድረግ እንዳይ ሰብስክራይብ ማድረግ እንዳይረሳ ሌሎች ፒፕል ሼር አድርጉላቸው ደራ ኮሜንት ላይክ ሰብስክራይብ እንዳይረሳ ወዳችኋለሁ በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ